የኔ ውስጥ በጣም ተከፍቷል ወንድሜ። ልቤ በጣም አዝኗል። የሚሰማኝ ሰው በማጣቴ ክፉኛ አዝኛለሁ። ውስጤ ስብርብር ብሏል። ይሄን ያህል? ካሌብን በጣም አፈቅረዋለሁ። በህይወቴ በጣም ከሚጸጹትኝ ቀናቶች መካከል ከካሌብ ጋር የተለያየሁበት ቀን ነው። ከልቤ ነው የማፈቅረው። ያለሱ ማሰብ እስኪሳኔን ድረስ ነው ከራሴ አብልጬ የምወደው። ታዲያ ምን ተፈጠረ? ማለቴ ልዩነታችሁ እንዴት ሰፋ? አላቅም። ብቻ ካሌብ ድንገት ከእጄ ሲወጣ፣ በተለይ ደግሞ ስለ ቤተሰቦቹ ሳውቅ መራራቅን መረጥኩኝ። አሁን ግን ሲገባኝ ምንም ልክ አላደረግኩም። ማለት ቤተሰቦቹ ያውቁ ነበር ስለ ግንኙነታችሁ? አይ አያውቁም። ስለ ቤተሰቦቹ እንኳን ማወቁ ለአንተ ብዙም አይጠቅምም። ታዲያ ለመታረቅ አላሰብሽም ነበር? ከረፈደ ነው ያወቅኩት። እሱን ማጣቴ ብዙ ነገር ሲያሳጣኝ ነው የገባኝ። ከዛስ? እሺ ምን ተፈጠረ? በብዙ መንገድ ወደ እኔ እንቀርብ ጣርኩኝ፣ ግን በቃ አልቻለም። ምንም ወደ እኔ ሊመጣ አልቻለም። ሉሊትን በጣም ነበር የሚወዳት። አዎ እኔም እንደተረዳሁት ከሆነ ሁለቱም የሚለያዩ አይነት ነገር አይደሉም። አሁን በጣም ተስፋ ቆርጫለሁ ወንድሜ። እሱም ባየው ቁጥር ሁሌ መጨነቅ ነው ስራዬ። እኔ በቃ አልችልም ከዚህ በላይ። በቃሽ ተረጋጊ፣ መፍትሄ እንፈልግለታለን። የምን መፍትሄ ነው የምትለኝ? ከዚህ በላይ ምንም መፍትሄ የለውም ወንድሜ፣ አልችልም በቃ። ቢያንስ ከእሱ ርቀሽ የምትረሽበትን መንገድ እንፈልጋለን። አልችልም ወንድሜ፣ እኔ በቃ አልቻልኩም። አይዞሽ በቃሽ። አንድ ነገር ልነግርሽ ነው የመጣሁት። ምንድን ነው? ልቤን አንጠለጠልከው እኮ። አይንሽን ጨፍኝ። ምንድን ነው የምታስጨንቀኝ? ለምን አትነግረኝም? ሉሊቴ ፕሌስ፣ እሺ በይኝ። አይንሽን ጨፍኝ። እሺ ይኸው ጨፈንኩ። አሁን ግለጪ ሉሊቴ። ታገቢኛለሽ? ኤልሳ ፍቅሯ አገርሽቶ ውስጧ ተቃጥሏል። ካሌብን መርሳት አልቻልኩም፣ አፈቅረዋለሁ ብላ እያለቀሰች ለወንድሟ ስላለችበት ሁኔታ ነግራው ወደ ሳሎን ስትሄድ ካሌብ ፍቅሩን በቃል ኪዳን ለማሰር ተንበርክኮ ለሉሊት ቀለበት ሊያደርግ ሲል ሲጠይቃት አየችው። የምርም ውስጧ እንደጨሰ ከፊቷ ይታያል። ሰላም ውድ የበጽናት ቲዩብ ተከታታዮቻችን እንደምን ቆያችሁ? ዛሬ ሉሊት ክፍል 71ን ይዘንላችሁ መተናል። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ ውድ ቤተሰቦቼ። ካሌብ ያለውን እውነት ለሉሊት ልንገራት አልንገራት እያለ ተጨንቋል። ልዕልቲ ደግሞ ከሉሊት ራቅ ብላ እያስፈራራችሁ ነው። የካሌብ አባት እውነት ሉሊት ከማን የምትሰማው ይመስላችኋል? ከልዕልቲ ወይስ ከካሌብ? ግምታችሁን በኮሜንት አሳውቁኝ። ሉሊትስ ቀለበቱን ተቀብላ አገባሃለሁ ብላ ቃል ትገባለት ይሆን ወይስ ያልታሰበ ነገር ተፈጥሮ ቀለበቱ ይቋረጥ ይሆናል? ውድና የተከበራችሁ ተመልካቾቼ ሀሳባችሁን በመጻፍ ቀጣይ ምን ሊፈጠር እንደሚችል ገምቱ። ስለምትከታተሉኝ እጅግ እያመሰግንኩኝ በቀጣይ ክፍል እስከምንገናኝ ቸር ቆዩኝ።